አስባችሁታል? በይሳት የሌሎች ዓለም ሀገራት መሪዎች ምን እየተሰማቸው ሊሆን እንደሚችል። ትራምፕ ቬኔዙዌላ ውስጥ ገብቶ በሰዓታት ልዩነት ውስጥ ፕሬዚዳንቱን ይዞት ወጣ። ማንም ምንም አላለው። ይዞት ወጥቶ እንደዚህ አይነት አይኮኒክ ፎቶ ፖስት አደረገ። በናይክ ቴክ ነው ፕሬዚዳንቱን ያስቀመጠው እንደ ኖርማል ወንጀለኛ ማለት ነው። ይሄም አልበቃ ብሎት አሁንም ማንም እየጠየቀው አይደለም። በቃ አብራራልን ነው ምን እየተፈጠረ ምን እንደተፈጠረ ኤክስፕሌን አድርግልን፣ ኤክስፕሌን ዘ ሲቹዌሽን ነው እያሉት ያሉት ብዙ። እሱ አልበቃ ብሎት ደግሞ የኮሎምቢያው ፕሬዚዳንትን ዋች ዩር አስ ወይም ደግሞ ተጠንቀቅ አንተም የምታደርገውን ነገር እየተከታተል ነው አይነት መልእክት አስተላልፏል። ትላል ኤም ያለበት ምክንያት የኮሎምቢያው ፕሬዚዳንት ኮኬን እያመረተ ነው ወደ ዩናይትድ ስቴትስ እየላከው ነው ወይም ደግሞ ወደ አሜሪካ እያስገባ ያላችሁ። ትራምፕ ይሄንን ሲያደርግ እንደግሌ ማለት ነው ለነ ራሽያ ለነ ቻይና ለነ ኖርዝ ኮሪያ ማስጠንቀቂያ እየላከ አይመስለኝም። ማስጠንቀቂያ ቢልክ ብዙ ሰው ይሄ እናንተ ለመጥቼ ይዛችኋል አይነት ማስጠንቀቂያ የልኳል ትራምፕ ወይም ደግሞ እንደዚህ አይነት መልእክት አስተላልፏል የሚል ነገር እያሰበ፣ ነገር ግን ትራምፕ ማስተላለፍ የፈለገው የሚመስለኝ መልእክት እናንተ ከህግ በላይ እንደሆናችሁ እኔም ከህግ በላይ የሚል አይነት መልእክትን ማስተላለፍ የፈለገ ነው። ምክንያቱም አሁን ኖርዝ ኮሪያ ራሽያ ብትሉ ቻይና ብትሉ ይሄ በጉልበታቸው ዓለም የማይነኩ መሪዎች ነገር ናቸው። ከዛ በኋላ የሆነ ኦፕሬሽን አድርገው ራሳቸውን ያገላሉ። ብቻ ይሄ ከህግ በላይ አይነት ነገር ፖርትሬ ያደርጋሉ። ያው አሜሪካ የዓለም ፖሊስ ነች፣ ነገር ግን በዲሞክራሲ ነገሮችን አደረግን ወይም ደግሞ ምክንያት ይፈልጋል አሜሪካ የሆነ ቦታ ለማድረግ አይታችሁ የዓለም ፖሊስ መሆኗ እንዳለ ሆኖ ነገር ግን የሆነ ቦታ ገብታ የሆነ ነገር ለማድረግ ምክንያት ትሰጣለች ወይ የሆነ ዲሞክራሲ ለማስፈጸም ወይ የሆነ ነገር ነው። እንዳሁኑ ቀጥታ ሄዳ ስለፈለኩኝ ወይም ደግሞ አሜሪካ ውስጥ እንደዚህ እያደረገ ስለሆነ ይዤ ወጣው አይነት ምክንያት ሰጣታ። ከዚህ በፊት አሜሪካ የተለያዩ ሀገራትን ስቶር ኩዌትን ፕሮቴክት እያደረግን ነው፣ ኢራቅን ሰላም እያስከበርን ነው። ከዛ ሊቢያም ተመሳሳይ ምክንያት አላት ዳይሬክትሊ እንደዚህ ለመያዝ እንደዚህ ለማድረግ ብላታ። ከዛ ደግሞ የፕሬዚዳንቱ መያዝ እኔ እንደግል የሚመስለኝ የኢንቴሊጀንስ ስራ ወይም ደግሞ የደህንነቶቹ ስራ ነው፣ ከወታደሮቹ ስራ እኩል የኢንቴሊጀንስ ስራ። አሜሪካ ይህንን ሰውዬ መከታተልም ሆነ ለመያዝ ፕላን ማውጣት የጀመረች $50 ሚሊዮን ይህንን ሰውዬ ሊያዘው ሰጣለሁ ትራምፕ ካለበት ጊዜ በጣም ከዛ በፊት የሆነ ቦታ ሲደርሱ ነው $50 ሚሊዮን ሰጣለሁ ብሎ ትራምፕ ቃል የገባው ይመስል። እናም ሰው ይዟል ብሎ አስቡም አይመስለኝም። በቃ ለማዘናጋ አይነት ነገር ነው የተናገረው ይመስል። ምክንያቱም መቼስ የሀገሪቱ ወታደሮች ራሱን ፕሬዚዳንት ይዘው ለአሜሪካ አስተላለፈ ነው ያንን ሊያደርጉበት የሚችሉበት ቻንስ አለ፣ ግን ትንሽ ነው ወይም ደግሞ ሬር ነው። ከዛ ይልቅ እንጂ ይህን ያለ $50 ሚሊዮን ባውንቲ የሚያስቀምጥ ከሆነ እነ ዋግነር እንደዚህ አይነት ግሩፕ ነው ሊመጣ የሚችለው። እሱም ቻንሱ በጣም እንትን ሰውየው ማለት ነው ከመያዙ እንደ ዛሬ ልያዝ እንደ ትናንትና ኔጎሽየት ማድረግ ፈልጋለሁ ምናምን እያለ ስልክ ሲያወራ ነበር። ከዛ በፊት ደግሞ አትይዙኝም ኑና ያዙኝ እያለ ሲፎክር የነበረ ሰውዬው እንግዲህ